ይሄ ቅባት በጣም ዳሜጅ ኮንትሮል ሄር ኦይል ለሚለው በጣም ለተጎዳ ጸጉር ምናምን የሚሆን አይነት ነው። እቺኛዋን ደግሞ ላቨር የምትለዋ ደግሞ ጸጉራችሁ ከፊት ለፊት እየሳሳ የተቸገራችሁ ሰዎች ላይክ እንደ ጸጉር ማብቀያ የሚጠቀሙበት ይሄ ላቨር እንደ ጸጉራችሁ አይነት ይወስናል። ፎሮፎር ምናምን ያለባችሁ አብዛኛውን ጊዜ የሬት አይነቱን ነገር ይጠቀማሉ። የጸጉር መሳሳት ምናምን ያለባችሁ ደግሞ የነጭ ሽንኩርቱን ብትጠቀሙ መክራለሁ። እነዚህ የሬቱን አሎቬራ ትሪትመንት የምትጠቀሙ ሰዎች አብዛኛውን ጊዜ ለፎሮፎር ያለባችሁ ሰዎች የነጭ ሽንኩርቱን የምትጠቀሙ ደግሞ የጸጉር መሳሳት ያለባችሁ ሰዎች ሻምፖ የምታቋት ካላችሁ ዶዝ ትባላለች። ዶዝ አብዛኛውን ጊዜ ፎሮፎር ለሚያስቸግራችሁ ሰዎች ብትጠቀሙ ተመክራለሁ። አንደኛና ሁለተኛ ይኖራቸዋል ማለት ነው። እነዚህ በሎሽን ዘሮች አሉት ለደረቅ ቆዳ የሚሆኑና ለለስላሳ ቆዳ የሚሆኑ ናቸው። እንደምን አላችሁ ውድ አድማጮቻችን፣ እንግዲህ በዚህኛው ቻናል መጥቻለሁ። ይህ ቻናል አዲስ ነው። ሁላችሁ እኔን የምታውቁ ከዚህ በፊት የምታውቁ ሰዎች ካላችሁ ይሄንን ቻናል እንዳታልፉት ሰብስክራይብ ያረጋችሁ እንድታበረታቱ ተፈልጋለሁ። ከዚህ በኋላ እጅግ በጣም ደስ የሚሉ ፕሮግራሞችን እንደዚህ በቪዲዮ ይሽላችሁ የሚቀርብ ይሆናል። ፕሊስ ከዚህ በኋላ እንዲቀርብላችሁ የምትፈልጉት ምንም አይነት የዋጋ ዝርዝር ካለ ኮሜንት ላይ ያሳውቁኝ። የተለያዩ የዋጋ ዝርዝሮች የባጃጅ እንዲሁም ደግሞ የመኪና የሞተር ሳይክል ብሎም ደግሞ የቤት አሰራር ዝርዝር የ80 ቆርቆሮ የ90 ቆርቆሮ የ100 ቆርቆሮ ቤት ሲሰራ ምን ያክል ገንዘብ ያስፈልጋል የሚሉ ሙሉ ዝርዝር መረጃዎች የሚቀርብበት ይሆናል። የቤት እቃዎችም ጭምር ይቀርባሉ። አሁን ወደ ዋጋ ዝርዝሩ እናምራ። የማቻክ እሺ፣ በዚህ መደዳ የምታዩት የሎሽን ዘሮች ናቸው። እነዚህ በሎሽን ዘሮች አሉት ለደረቅ ቆዳ የሚሆኑና ለለስላሳ ቆዳ የሚሆኑ ናቸው። በእነዚህ ደግሞ አንደኛና ሁለተኛ ይኖራቸዋል ማለት ነው። አንደኛው በእነዚህ ፓሪስ በሚለው አንደኛና ሁለተኛ ያለው አንደኛው ምርት ኢንዲያ ሲሆን ሁለተኛው ደግሞ ኢጂፕት ነው። በእነዚህ በኮስሞ ደግሞ በምታያቸው ደግሞ ሁለት አይነት ናቸው። ይሄ አንደኛው ኮስሞ ብቻ ነው የሚለው፣ ሁለተኛው ደግሞ ለመለየት ያክል እንዳትቸገሩ አረበኛ ጽሁፍ ይኖረዋል። በእነዚህ ዋጋቸው በአንደኛው 700 ብር ሲሆን በሁለተኛው 450 ነው። ፓሪስ በሚሉት ደግሞ የተለያየ ፍሌቨር አላቸው። በእነዚህ አንደኛው 700 ብር ነው፣ ሁለተኛው ደግሞ 450 ነው። እነዚህ ደግሞ ብዙ ጊዜ የምታውቁት ኮጂክ ነው። ኮጂክ ብዙ አይነት አለው። ሳሙና አለው፣ ክሬም አለውና ሎሽን አለው። ፍክት ላለ የሰውነት ከለር የምትፈልጉ ኮጂክ ነው። ኮጂክ 750 ብር ነው በአንደኛው። እነዚህ የምታያቸው ከላይ እነ ሩቢ ናቸው። ሩቢ ደግሞ የራዛክ ሁለተኛ ሩቢ ነው። አንደኛው ደግሞ ራዛክ ነው ማለት ነው። እነዚህም ዋጋቸው 700 ብር ነው። ይሄ ካሪስ የሚለው አንደኛው ሰሚያዊው ነው። ሰሚያዊው እንዳጋጣሚ ሆኖ የለኝም ግን እንድታውቁት ያክል አንደኛው ሰሚያዊ ነው። ቫዝሊን ደግሞ በሚሉት ደግሞ 450 ብር ናቸው። ትልቅ ትንሽ ይኖረዋል። ትንሹ 250 ብር ነው። እሺ፣ በእነዚህ ዘር ደግሞ የምታዩቸው የሻምፖ ዘር ናቸው። እነዚህ የሻምፖ ዘር የሀገር ውስጥና የውጭ ይኖራሉ። በእነዚህ ደግሞ የተለያዩ ታይፕ አላቸው። እንደ ጸጉራችሁ አይነት ነው የሚወሰነው። ይሄም ስትጠቀሙ አማክራችሁ ቢሆን ጥሩ ነው። በእነዚህ ዘር ደግሞ ስንመረጥ እነዚህ ባዮላክስ፣ ሪቭል፣ ኒሳ የሚባሉት ኦሊቭ፣ ትሪሲቲ እነዚህ ኢሲዋን ምናምን የምታያቸው በሙሉ የውጭ ናቸው። እነዚህ ዋጋቸው አንዳንድ ሺህ ብር ነው። ትልቅ ትንሽ ይኖራቸዋል። ደግሞ ይሄ የምታዩት ደግሞ 100% የሚባለው ሻምፖና ኮንዲሽነር ባንድ ተቀላቅሎ የተያያዘ ነው። እነዚህ የሀገር ውስጥ ደግሞ በምንለው እነዚህ እና አፍሮቼ ካሉ አሉ ሰንሲልኮች የድሮ ምርቶች ናቸው። አሪፍ ናቸው። ሰንሲልኮች አሉ። አፍሮቼክ በተለያየ ፍሌቨር አለው። በአቮካዶ ይኖረዋል ምርቱ። በቸኮሌት ተመተዋል። በነጭ ሽንኩርት እንደ ጸጉራቸው አይነት ይወስናል። ፎሮፎር ምናምን ያለባቸው አብዛኛውን ጊዜ የሬት አይነቱን ነገር ይጠቀማሉ። የጸጉር መሳሳት ምናምን ያለባቸው ደግሞ የነጭ ሽንኩርቱን ብትጠቀሙ መክራለሁ። እነዚህ የምታያቸው ዶቭ ነው። ዶቭ ሻምፖና ኮንዲሽነር ይኖረዋል። ዋጋቸው 600 ብር ናቸው። ኮስሞ አንደኛና ሁለተኛ አለው። ይሄ በአንደኛው 1000 ብር ነው። እኔ ጋር ያለው ሁለተኛው ነው። ይሄኛው ደግሞ 600 ብር ነው። እነዚህ አይሮም የሚባሉት ደግሞ ዋጋቸው 600 ብር ነው። ኢሲዋን በተለያየ ያለው እነዚህ የምታያቸው አንዳንድ ሺህ ብር ናቸው። ኒሳም 1000 ብር ነው። እነ ባዮላክስም አንዳንድ ሺህ ብር ናቸው ማለት ነው። ይቺን ሻምፖ የምታቋት ካላችሁ ዶዝ ትባላለች። ዶዝ አብዛኛውን ጊዜ ፎሮፎር ለሚያስቸግራችሁ ሰዎች ይቺ ዋጋዋ 450 ብር ናት። ጨረስኩ መሐመድ ወደዚህ የናፎች ዋጋቸውን ኦኬ
እሺ እና አፍሮቼክ ደግሞ ትልቅና ትንሽ ይኖረዋል። ትልቁ 650 ብር ነው። እነዚህ ከየምታያቸው ሱመር የሚባሉት እነዚህ የውጭ ናቸው። የቅርንፉድና የእንቁላል አሉ እነዛ 1000 ብር ናቸው። እነዚህ ዋጋቸው 450 ብር ናቸው። አፍሮቼክ በትንሹ ማለት ትልቅና ትንሽ ይኖረዋል። አሎሃ የሀገር ውስጥ ምርቱ ደግሞ ይሄ የምትመለከቱት ደግሞ 200 ብር ነው። ኔጋ ሰንሲልክ ሻምፖና ኮንዲሽነር ይኖራል። በሁለት አይነት ነው፣ በኮኮናትና በአቮካዶ ይኖራል። ሻምፖ ኮንዲሽነር ማለት ዋጋቸው ተመሳሳይ ነው። ዋጋቸው 300 ብር ነው። እነ ዶቭ እነ ኮንዲሽነር ያው ዋጋቸው 450 ብር ይሆናል። ይሄኛው ትሬሳ የሚለው ሻምፖ እንደምታዩት የአቮካዶ ነው። በጣም አሪፍ ነው። ጸጉር ሞይስቸራይዝ ያደርጋል። ይሄ ዋጋው 350 ብር። እሺ እዚህ ጋር የምናየው የጸጉር ትሪትመንቶችን ነው። እነዚህ ትሪትመንቶች በሻምፖ ከታጠበን በኋላ የምንጠቀማቸው ትሪትመንቶች ናቸው። እነዚህ በጣም ብዙ አይነት አሉት። አንደኛና ሁለተኛ ይኖራቸዋል። እነዚህ የነጭ ሽንኩርት አለ፣ የእሬት አለ፣ የካሮት አለ። እነሱም አይነታቸውም ስማቸውም ይለያያል። በእነዚህ በኤንጅል በሚለው በእነዚህ አንደኛና ሁለተኛ ይኖረዋል። እነዚህ ትሪትመንቶች የምትጠቀሙ ሰዎች ይሄኛው እንደምታዩት ያስታውቃል። ይሄ ሁለተኛው ነው። እነዚህ ደግሞ አንደኛው ናቸው። አንደኛው ደግሞ እዚህ ጋር እንደምታዩት ኤክስፓየር ዴቱ እዚች ጋር ይጻፋል ማለት ነው። ይሄኛው ኤክስፓየር ዴቱ ዝቅ ብሎ ነው የሚጻፈው። የምታያቸው ዋጋቸው በአንደኛው ኤንጅል በሚለው በአንደኛው 1000 ብር ነው። በሁለተኛው ደግሞ 650 ብር ናቸው ማለት ነው። እነዚህ የእሬቱን አሎቬራ ትሪትመንት የምትጠቀሙ ሰዎች አብዛኛውን ጊዜ ለፎሮፎር ያለባችሁ ሰዎች፣ የነጭ ሽንኩርቱን የምትጠቀሙ ደግሞ የጸጉር መሳሳት ያለባችሁ ሰዎች ናቸው። እንዲሁም ብዛት የሚያስቸግራችሁ ሰዎች ብትጠቀሙት በጣም ሞር እመክራለሁ። ጸጉሩ በጣም ያለሰልሳል፣ ሞይስቸራይዝ ያደርጋል። በዛ ላይ በጣም ብዙ ጥቅም ፎሮፎርሞቹ ምናምን ካለባችሁ እነሱን ያጠፋላችኋል ማለት ነው። ቀጣይ ደግሞ የምናየው ደግሞ የፈሳሽ ዘሮችን ነው ማለት ነው። የቅባት ማለት ነው። እነዚህ የምታያቸው ይሄ ካስተር ኦይል ይባላል። እነዚህ ከተቀባችሁ በኋላ የምትታጠቡት አይነት ነው። እንደምታዩት ይሄ በሀገራችን የአጉሎ ምርት ነው ማለት ነው። እንደምታዩት ይሄ ነው ዋጋው 2000 ብር ገብቷል። ይሄ ሁለተኛ የምታዩት 7 ኢን ኦይል ነው። ይሄ ቅባት በጣም ዳሜጅ ኮንትሮል ሄር ኦይል ለሚለው በጣም ለተጎዳ ጸጉር ምናምን የሚሆን አይነት ነው። ይችኛዋን ደግሞ ላቨር የምትለዋ ደግሞ ጸጉራችሁ ከፊት ለፊት እየሳሳ የተቸገራችሁ ሰዎች ላይክ እንደ ጸጉር ማብቀያ የሚጠቀሙበት ይሄኛው ሰንሲልክ በጣም ሞይስቸራይዝ የሚያደርገው ነው። ይችኛዋ ደግሞ እንደምታውቋት የሻይ ቅጠል ቅባት ናት። ይሄኛው ደግሞ ኮኮናት ኦይል ነው። እነዚህ አብዛኛውን ጊዜ ማድረግ ያለባችሁ ተቀብታችሁ ነው የምትታጠቡት። ይሄኛው ዋጋው ይሄኛው በትንሽና ትልቅ ይኖረዋል። ትንሹ 550 ብር ነው። ይሄኛው እንደምታዩት 1005 ነው። እነዚህ 250 ናቸው። ይሄኛው ደግሞ 750 ብር ናቸው ማለት ነው። ቀጣይ የምናየው ደግሞ በጣም ብዙ ሰው ውጭም ያለ ሰው የሚያውቀው እነዚህ ቫቲካ የሚባሉትን ቅባቶች ነው። አንደኛና ሁለተኛ ይኖራቸዋል። እነዚህ በጣም ብዙ አይነት አላቸው ማለት ነው። እነዚህ የምታዩቸው አንደኛና ሁለተኛ ይኖራቸዋል። እነዚህ ትንሽና ትልቁ 650 ብር ሲሆን ትንሹ ደግሞ 450 ነው። ይቺኛው ደግሞ አዲስ የመጣች ናት። ሚስ ዊንዲ የምትባለው ቅባት ይቺ በጣም አሪፍ ናት። የተለያየ እንደዚህ ፎሮፎር ምናምን ለሚያስቸግራችሁ ጸጉራችሁ እየተበጣጠሰ ለሚረክፍ አይነት ሰዎች ይሄ ይጠቅማቸዋል። እነዚህ ፓስትል የአምላ ዘሮች ናቸው። እነዚህም በጣም አሪፍ ናቸው። የውጭ ቅባቶች ናቸው። እነዚህ ደግሞ ከታች ደግሞ ስንመለከት እነዚህ የሀገር ውስጥ ቅባቶች ናቸው። በፈሳሽ መልኩ ናቸው። ይሄኛው አፍሪ ሀርባል የሚባለው በጭቃም በፈሳሽም አለ። ይሄ እንደ የተለያየ ያለው የጥቁር አዝሙድ አለው፣ የሬት አለው፣ የቅርንፉድ አለው፣ የሮዝመሪ ያለው። እነዚህ አብዛኛውን ጊዜ ጸጉራችሁ ለሚነቃቀል ሰዎች ብትጠቀሙት አሪፍ ነው። ጸጉራችሁ ለሳሳ ሰዎች የምትጠቀሙት አሪፍ ነው ባይነኝ። እነዚህ ከየምታያቸው እቺ ፓሪስ የምትለውን ቅባት አለች። እነዚህ የካሮት የሬት የሮዝመሪ ያላቸው አፍሮቼክ ናቸው። እነዚህ የምታያቸው ደግሞ ይሄ 350 ሲሆን ይሄኛው ደግሞ እነዚህ 350 ብር፣ ይሄኛው 200 ብር ነው ማለት ነው። እታች ዳጋ ደግሞ የምታዩት ታፍለን ነው። ታፍለንና ሊኪ ፓራፊን የሚባሉ ናቸው። እነዚህኛው አብዛኛውን ጊዜ ካስተዋላችሁ በእንትን ይሄ ለህፃናት አብዛኛውን ጊዜ ለቁስል ጭንቅላታቸው ላይ ምናምን ያለውን የሚጠቀሙበት አይነት ነው። እነዚህ ጸጉሩን በጣም ሞይስቸራይዝ ያደርጋሉ። በጣም የሚያለሰልሱ አይነቶች ናቸው። ይሄኛው በነገራችሁ ላይ ለቆዳም ለጸጉር ብቻ ሳይሆን ለቆዳም በጣም ጠቃሚ የሆነ ነው። ታፍለን የሚለውን ብትጠቀሙት አሪፍ ነው እላለሁ። እዚህ ጋር ደግሞ የምታዩት የጭቃ ቅባት ዘሮች ናቸው። እነዚህ የሀገር ውስጥና የውጭ አላቸው።
እሺ እነዚህ ቅባቶች ያገር ውስጥና የውጭ ናቸው። ከውጭ ስንጀምር እነዚህ የምታያቸው ብዙ አይነቶች ቅባቶች አሉ። እነ ብሉ ማጂክ አሉ፣ ዲያና አሉ፣ እነ ኢንግላንድ የሚለው አሉ እና እነ ኮስሞ አሉ። እነዚህ ዋጋቸው የምታያቸው እነዚህ በሙሉ እዚህ አሉት እኔ ጋር 1500 ብር ነው ዋጋቸው። እነዚህ ጸጉር በጣም ያለሰልሳሉ፣ ጸጉር ያፋፋሉ እና ጸጉር በቃ በተለየ ሁኔታ እድገትን ያፋጥናሉ ማለት ነው። እነዚህ የምታያቸው እነዚህም ይቺም ቅባት ይቺ ፓሪስ የምትለውም ቅባት ይቺ የሚወጭና ቫቲካ ይሄ ክሬሙ ነው። እነዚህ ዋጋቸው እኔ ጋር 600 ብር ናቸው። እነዚህ የምታያቸው ፍሎራ ናቸው። ፍሎራ በተለያየ አይነት መጥቶላችኋል። የካሮት አለ፣ የኮኮናት አለ፣ የአሬት አለ ማለት ነው። እነዚህ ዋጋቸው 600 ብር ነው። እነዚህ የምታያቸው ደግሞ በፈሳሽም በጭቃም የመጡት የሀገራችን ምርቶች የሆኑት አፍሮቼክ ናቸው። አፍሮቼክ ቅባት ትልቅ ትንሽ አለው። እነዚህ ዋጋቸው 300 ብር ገብተዋል። እነዚህ የምታዩቸው አቮካዶ ናቸው። የአቮካዶ ምርቶች አብዛኛውን ጊዜ ይሄ የዱሮ የነበረው በዛላሽ መልክ የመጣው አቮካዶ ነው ማለት ነው። ይሄኛው ዋጋው 250 ብር ናቸው። እነዚህ የምታዩቸው ተመሳሳይ ነው ዋጋቸው። እሺ ቆይታችን ይሄንን ይመስል ነበረ። የተለያየ ዴሊቨሪ የምትፈልጉ ሰዎች ትዕዛዝ ያላችሁ ሰዎች ኢንቦክስ ላይ አዋሩን። የተለያየ ነገር የምትፈልጉ ሰዎች ቅባትም ሎሽንም የተለያየ አሁን ያስተዋወቁትን አይነት የምትፈልጉ አይነት ሰዎች ካላችሁ እየደወላችሁ አሳውቁን። በ0902151953 እየደወላችሁ ከነጻ ዴሊቨሪ ጋር እናደርሳለን። አብሬያችሁ የነበርኩት ሶፊያ ሰኢድ ነኝ። አመሰግናለሁ። ትም ሀገር ቢሆን እንልካለን። በፈለጋችሁ ሰዓት መደወልና ማዘዝ ትችላላችሁ። አድራሻችን ከሚሴ መስቀለኛ ዝቅ ብሎ በቀኝ በኩል ያለው ቡቲኮቹ አካባቢ ያለው ኮስሞቲክስ ቤት